እንደማንኛውም ሰው እኔ ድሮ ልጅ እያለሁኝ ትንቢት ሲነገር ሰማለሁ። ቴዎድሮስ የሚባል ንጉስ ይነሳል፣ 40 ዓመት ኢትዮጵያን በፍቅር በሰላም ያስተዳድራል። በሱ ዘመን እንኳን ሰው የእንጨት ጠማማ አይኖርም፣ የአንድ በሬ እሸት የአንድ ላም ወተት ብዙ ሰው ያጠግባል ወዘተ። ይሄንን ተሰማው ኖር ያለሁኝ ግን በቃ የሆነ ዘመን ይመጣል የሚለው ነው እንጂ በጣም ግሎባል ኢምፓክት ያለው በተለይ ከ16ኛው መቶ ክፍለ ዘመን ጀምሮ ለዓለም ለውጥ ምክንያት የሆነ ትንቢት መሆኑን አላቅም ነበር። ይሄንን ዩቶፒያን ስተዲስ የሚለው ነገር የፒኤችዲ ተማሪ ሆኜ ይሄ ዘርፍ እንዳለ እስካውቅ ድረስ ይሄንን ዘርፍ እንግዲህ እነሱ ያውቁታልኛ ግን ዩኒቨርሲቲ ውስጥ አንማረው ማንንም የሚጠቅስልንም የለም። ዩቶፒያ የሚለው ቃል ራሱን የሰምቼው አውቃለሁ ዩኒቨርሲቲ ውስጥ እያለሁ እኔ ኢትዮጵያ ውስጥ ሰምቼው አላቅም። እንኳን ኢትዮጵያ ውስጥ ምዕራባውያን ጋር ራሱ ስለ ዩቶፒያን ስተዲስ ማንም የሚያነሳ የለም። ሜይንስትሪም አካዳሚክ ዘርፎች ውስጥ የለም። ለተወሰኑት ነው ሪዘርቭድ የሆነው። ቀርቷል ማለት አይደለም ግን ለተወሰኑት ፎርም እና ፓርቲኩላርስ የሚሉት ነገር አላቸው እነሱ። ፎርም ማለት የነገሮችን ቅርጽ አካሄዳቸውን ይሄ በርድስ አይ ቪው ላላቸው ብቻ ለመሪነት ወይንም ለኃላፊነት ለታጩ ብቻ ሪዘርቭድ የሆነ የእውቀት ዘርፍ አለ። ለሌላው ለኛ ደግሞ የተቀመጠ አለ ፓርቲኩላርስ። እነሱ ደግሞ በስፔሻላይዜሽን ተከፋፍሎ ትንሽ ከዛች ተብሎ የሚሰጠንና የታዘዝነውን የምንሰራበት ኢምፕሎይ ብቻ የምንሆንበት ተቀጣሪ ብቻ የምንሆንበት ዕውቀት ማለት ነው። ይሄ ፎርም የሚባለው ዕውቀት ውስጥ ነው ያለው ስለ ዩቶፒያኒዝም። ለኛ ለጭቁኑ የዓለም ህዝብ አይደለም ይሄ ዕውቀት ሪዘርቭድ የሆነው ወጥቷል ከሜይንስትሪም ካሪኩለም ውስጥ በምዕራባውያኑ በእኛም ማለት ነው። እኛ ጋር እንደውም ጭራሽም አልነበረም። ይሄንን ታዲያ በተረዳሁበት ጊዜ ኦኬ የነሱን ሬኔሳንስ ከኢትዮጵያ ክርስቲያናዊ ስርዓት የወሰዷቸው የተማሯቸው ከኢትዮጵያ ብቻ አይደለም በእርግጥ ከማንኛውም መንግስት ስርዓት ተምረዋል። ግን በጣም ኢንስፓየር የሚያደርጋቸው የኢትዮጵያው ነው። ለምንድን ነው የኢትዮጵያው በጣም ኢንስፓየር የሚያደርጋቸው የሚል ጥያቄ የሚያስነሳል። እንደው በጣም ግሎሪየስ ስፕሌንዲድ ምናምን እንደው የተለየ ፎቅና ምናምን መርከብና ወርቅ ምናምን ስላዩ ነው ወይስ ሌላ ጉዳይ አለ ሲባል the future ጭምር ከኢትዮጵያ ጋር እንደሚገናኝ ስለሚያውቁ ነው። ለዚያ ነው እዚህ ጋር ነው ቁልፉ ያለው ማለት ነው። የሞር ዩቶፒያ ወይንም የቶማስ ሞር ዩቶፒያ፣ የቶማሶ ካምፓኔላ ዩቶፒያ፣ የጆን ቫለንቲን አንድሬ ዩቶፒያ ክርስቲያኖፖሊስ የሚባለው ማለት ነው፣ የፍራንሲስ ቤከን ዩቶፒያ ምናምን ከሚለው አገላለጽ ጋር አብረው ምን ይጠቀማሉ መሰላችሁ? እንደ ተለዋጭ ቃል ማለት ነው። የቶማስ ሞር ሚሌኒየም፣ የቶማሶ ካምፓኔላ ሚሌኒየም፣ የፍራንሲስ ቤከን ሚሌኒየም፣ የከሌ ሚሌኒየም እንግዲህ የኢትዮጵያ ድርሰቶችን የሚጽፉ ማለት ነው። የከሌ ሚሌኒየም ማለት ለወደፊት ትመጣለች ወይንም ይመጣል ብሎ የሚያስበው ዘመን ያ ዩቶፒያን ቲንከር ያቺ ዘመን ምን ትመስላለች የሚለውን በመጽሐፉ የገለጸበት ለማለት ነው። እንግዲህ የመጽሐፋቸው ሌላኛው ርዕስ ሚሌኒየም ነው ማለት ነው። ስለዚህ እነሱ ሺህ ዓመት ብለው የሚያስቡት የራሳቸው ሚሌኒያሪዝም የሚሉት አስተሳሰብ ከዩቶፒያን ቲንኪንግ ጋር ይያያዛል ማለት ነው። ከኢትዮጵያ ጋር ደግሞ እንዴት ነው የሚያያዘው? ይሄ በአፄ ንብለ ድንግል በአፄ ዘርዓ ያዕቆብ ላስታ ነገስታት የነበረው ክርስቲያናዊ ስርዓት ለወደፊት ተመልሶ የሚነሳው እሱ ነው ብለው ስላመኑ ነው ኢትዮጵያ ላይ ያተኮሩት እንጂ ጠቃሚ የሆኑ ስርዓቶችን ከኢትዮጵያ ብቻ ስለወሰዱ ነው ማለት አይደለም። ግን አተኩረውበታል፣ አስምረውበታል። ለምን? ትንቢቱን ስለሚያውቁ ነው። ገድለ ፊቅጦራ የሲኖዳ የሚባሉትን በደንብ ግልጽ አድርገው ከኢትዮጵያም ጋር ጠቅሰው ጭምር አያይዘው በሬኔሳንሳቸው ዘመን በደንብ አድርገው በሮያል ኮርትስ ወይንም በቤተ መንግስቶቻቸው ይወያዩበት እንደነበረ አውሮፓን ያናወጠው የኢትዮጵያ ትንሣኤ ዜና በሚለው ከዚህ ቀደም በሰራሁላችሁ ቪዲዮ ላይ ይሄን በዝርዝር ጠቅሼዋለሁኝና አንድ ያሳየኝ ነገር እንግዲህ ይሄ ነው ማለት ነው። ለአሜሪካ ምስረታ ጭምር ዘኒ ወርልድ ኦርደር ብለው አዲስ ሀገር አዲስ ስርዓት በዚያኛው የዓለም ክፍል እንመሰርታለን ብለው ማይግሬት አድርገው ወደ አሜሪካ ሄደው ኔቲቭ ኢንዲያኖቹን ገፍተው መሬታቸውን ወስደው አዲስ ሀገር ለመመስረት የተነሱበት ምክንያት ራሱ ለመቅደም ነው። እግዚአብሔርን ለመቅደም ማለት ነው። እንግዲህ አምቢሽናቸው በጣም ይደንቀኛል። እኔ ከእግዚአብሔር ጋር የሚቀዳደሙት ነገር በጣም በቃ ሰው አልመጠናቸውም ማለት ነውና ከሱ ጋር ነው ሩጫ የተያያዙት። እሱ ሳይቀድመን እኛ እንቅደመው አይነት ነገር ወይንም የሚንቁት ጥቁር ህዝብ ሳይቀድማቸው እነሱ ለመቅደም የሚያደርጉት ሩጫ ማለት ነውና ይሄ በጣም ትልቅ ግሎባል ኢምፓክት ያለው ትንቢት መሆኑን ስረዳ እኛ ነን የተኛ ነው። እኛ ኮማ ውስጥ ነን። ብዙ ችግር ስለተደራረበብን ፌንት ሰርተን ኮማ ውስጥ ነው ያለነው። ረስተነዋል። እነሱ ግን አልረሱትምና አይቀላል ነገር አይደለም ማለት ነው። ከየትም ይሁን
ከየትም ትንቢቱ ግን ሃይ ኢምፓክት ያለው ትንቢት ነው ማለት ነው ብዬ በቀላል ማየት አቆምኩ ማለት ነው። ይሄን የቴዎድሮስን ወይንም ኢትዮጵያን ትንሳኤ ትንቢት ያሳምነኝ ጀመረ ማለት ነው።